ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳሎ ተወከፈትረ ጸሎትየ ወቃለ ጽራህየ ኩሎ እስመ ልበ አምላክ ርሩ በሀቤ ካህሎ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅድስት ኪዳነ ምሕረት ንግሥ በዓል በሰላም አደረሳችሁ እያልን በዛሬው ዕለት የቅዱስ ጊዮርጊስ ዝክር ማህበር በዋናነት ከሚዘክሩ በዓላት አንዱ የሆነው የቅድስት ኪዳነ ምሕረት ንግሥ በዓል ነው። በዓላችን ያው የኪዳነ ምሕረት በዓል እንደ ዓላማ ያዝነው በዓመት 5 የምንዘክረው የኪዳነ ምሕረት ሁለቱም በዓላት የእመቤታችንን የካቲት 16 እና ፍልሰታን የቅዱስ ጊዮርጊስን ደግሞ ኅዳር 7 የሰማዕቱ ቅዱስ ጊዮርጊስ ንግሥ በዓል በጥር 18 እና ሚያዝያ 23 እኚህን በሁለኛ 5ቱን በዓላት እናከብራለን። እኛ ይሄን ነገር የጀመርንበት ዋና ዓላማ ምንድነው? አጥቢያችን ቤተክርስቲያናችን ቅዱስ ጊዮርጊስ ተወልደን ያደግንበት አካባቢ ስለሆነ ሲቀጥል ደግሞ አካባቢው አብዛኛው ምዕመኑና ወጣቱ አባሉ ቤተክርስቲያንን ሰንበት ትምህርት ቤትና ድቁና የተማሩ አካባቢ ነው። ከዛ የተነሳ አጥቢያችን ላይ ያለው ዝክር ማህበር መቋቋም አለበት በሚል የዛሬ ዓመት ነው የጀመርነው። ዛሬ ዓመት ስንጀምር 3 ሆነን ነው የጀመርነው። ግን አሁን ላይ እግዚአብሔር ይመስገን 217 የዝክር አባል አለን። 217 አባል አለን። ዛሬ ላይ እያከበርን ያለነው 3 በዓላትን ነው። በዋናነት የቅድስት ኪዳነ ምሕረት በዓሏ የምንዘክርበት ዕለት ቢሆንም ድንኳን ብለን ጀምረን ይሄን ትልቅ ግዙፍ ድንኳን ከግማሽ ሚሊዮን ብር በላይ የሚጠጋ ድንኳን አሰርተን አንደኛ የድንኳኑን ምረቃም በተዘዋዋሪ ደግሞ ዛሬ ላይ የተመሰረትንበት 1ኛ ዓመታችንን ነው። እንደ እግዚአብሔር በጎ ፍቃድ እኛ አጥቢያችን ላይ ቅዱስ ጊዮርጊስ የአጥቢያ ልጆች እዛው ስለሆን ከአባቶች ጎን ሆነን ከቤተክርስቲያን ጎን ሆነን የሚደረጉ ቤተክርስቲያን የሚያስፈልጋትን በእውቀትም ሆነ በገንዘብ በተለያዩ ነገሮችን ቤተክርስቲያንን ለመርዳት እኛ ሁላችን ወጣቶች እዚህ ልማት ያለው ወጣት ዝግጁ ነው። ሁሉም ቤተክርስቲያን ኪዳነ ምሕረት ላይም ያለው ቅዱስ ጊዮርጊስ ላይም ያለው አጥቢያ ላይ ያለው ሁሉም ለዚህ ከአባቶች ጎን ሆነው ቤተክርስቲያንን በሚያስፈልጉ ሁኔታዎች ሁሉ እኛ እንደምንደርስላት እኛን ለቤተክርስቲያን ያለነው ለዚህ እኛ በተቻለ መጠን እግዚአብሔር ቢፈቅድ ከዚህም በላይ ለማድረግ እግዚአብሔር ፈቅዶ ብዙ አባታችንን በእለቱ በእኛ ጋር ሆኖ ቢገኙልን ደስተኞች ነው። እንኳን አደረሳችሁ ዳግም እላለሁ። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተሻለ ወልደ ሰንበት እባላለሁ። በአርባ ምንጭ ደብረ ፀሐይ ቅዱስ ጊዮርጊስ እና ደብረ ሎዛ ቅድስት ኪዳነ ምሕረት ቤተክርስቲያን ሰንበት ትምህርት ቤት መስራችና አገልጋይ ነኝ። እዚሁ በሰንበት ትምህርት ቤት እያገለገልን ካደጉ በርካታ ወጣቶች መካከል አንዱ ነኝ። ሆኖም አሁን እንደሚታወቀው ዘመኑ ቤተክርስቲያን በርካታ አጽራረ ቤተክርስቲያናት የሰፉበት ዘመን ስለሆነና የቤተክርስቲያኒቱን እውነተኛ ትውፊት ከማሳወቅ አኳያ እንዲሁም ወንድሞች በህብረት ቢኖሩ መልካም ነው የሚለውንም የእግዚአብሔርን ቃል መሰረት በማድረግ በአካባቢው ያሉ የቤተክርስቲያን ልጆች በተለይ ትላልቆች፣ ባለትዳሮች፣ የመንግስት ሰራተኞች ከቤተክርስቲያን እየራቁ በተለያዩ አጀንዳዎች እየራቁ ያሉትን ሰብሰብ በማድረግ በአንድ ላይ በቤተክርስቲያን ዙሪያ በቅዱስ ሰማዕቱ በቅዱስ ጊዮርጊስ ስም በመሰባሰብ ዛሬ የዓመታዊ በዓላችንን የዝክር ዓመታዊ በዓላችንን እያከበርን እንገኛለን። በዚህ በዓመታዊ በዓላችን ላይ በርካታ ወጣቶች አሉ። በርካታ ትላልቅ ደረጃ ላይ በመንግስትም በግልም ደረጃ የተሻለ አቅምም ያላቸው የተሻለ አስተዋጽኦ ማድረግ የሚችሉ ቤተክርስቲያንን ብቻ አይደለም አጀንዳችን ቤተክርስቲያን ብቻ ሳይሆን አካባቢያችንንም መልካም ስምና ገጽታ ከመፍጠር አኳያ ለሰፈራችንም ለአካባቢያችንም ሞዴል አካባቢ ሞዴል መንደር
ኢትዮጵያዊነት አስተሳሰብ፣ ሀገራዊ አስተሳሰብ ያለበት መንደር፣ ቤተክርስቲያን በአግባቡ የምትገለጥበት እውነት የቤተክርስቲያን ልጆች በቤተክርስቲያን ማደግ ብቻ ሳይሆን ስለ ቤተክርስቲያን በቀጣይነት እንዴት ቤተክርስቲያንን ማገዝ ማገልገል በእውቀት በክህሎት በአመለካከት ቤተክርስቲያንን እንዴት ማነጽ መቻል አለብን የሚለውን ወንድሞች ጋር አንድ ላይ በመተባበር ወንድሞችን እህቶችን በጋራ ሆነን ዛሬ ዓመታዊ በዓላችንን በታላቅ ድምቀት እያከበርን ያለንበት ነው። ይህን ታላቅ በዓላችንን ስናከብር ከግማሽ ሚሊዮን ብር በላይ የፈጀ ትልቅ ድንኳን 18 በ7 የሆነ ምናልባት እንደ ከተማችን ሰፊውና ትልቁ ድንኳን ልንል እንችላለን። ከዚህ በተጨማሪ 3 በ3 የሆነ የስዕል አድኖ ማስቀመጫም ያዘጋጀንበት ሁኔታ አለ። ከዛ ባሻገር በዚህ አጋጣሚ ላደንቅ የሚፈልገው ያው ሀገረ ስብከቱም የቤተክርስቲያን አባቶችን በቅርበት እየጎበኙን የቤተክርስቲያን አስተዳደሮችንም እየጋበዝን ከቤተክርስቲያን ጋር በጋራ እየሰራን ያለንበት ሁኔታ አለ። እግዚአብሔር ማህበራችንን ሰፈራችን አካባቢያችን በፍቅር በህብረት በአንድነት ነው የሚገለጠውና የሚታወቀው። መንግስትም ቤተክርስቲያንም ይህን ሰፈር በፍቅር ነው የሚያውቃትና በአንድነት ነው የሚያውቃትና ወደፊት ቤተክርስቲያናችንም አካባቢያችንም ለማልማት እጅ ለእጅ ተያይዘን በጋራ መስራት አለብን። ኢትዮጵያዊነት አስተሳሰብ ከዚህ በበለጠ ለመስራት ብዙ እንደሚጠበቅብን ይህንን መግለጽ እወዳለሁ። መልካም ዓመታዊ በዓል እንዲሆንልን አሳስባለሁ። ሀገራችን ኢትዮጵያን ሰላም ያደርግልን። ፍቅር፣ ሰላም፣ አንድነትን ይስጠን እላለሁ። አመሰግናለሁ። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ እንኳን ለእመቤታችን ለቅድስት ድንግል ማርያም የቃል ኪዳኗ ቀን በሰላም አደረሳችሁ። እንኳን ለዚህ ቀን አደረሰን። እኔ እዚህ የዝክራችን ማህበር አባል ነኝ። ዝክራችን የቅዱስ ጊዮርጊስና የደብረ ሎዛ የቅድስት ኪዳነ ምህረት የዝክር አባል ማህበር ነን። ሁላችንም እዚህ ጋር የተገኘነው ዛሬ በዓሉን በተመለከተ ነው እና አዲስ ነገር አለ ማለት ከተቋቋመ ማህበራችን 1 ዓመታችን ነው። ከሆነም ድንኳን አሰርተን ዛሬ ድንኳን ምርቃቱ ላይ ሁላችንም ተገኝተናል። ስለዚህም ለድንኳኑ ምርቃትም ሁላችንም እንኳን አደረሰን እላለሁ። በመቀጠል ደግሞ ወጣቶቻችን አብዛኞቻችን ያለንበትን የምንገኝበትን ቦታ በደንብ እናውቃለን እና ስለዚህም መገኘት ያለብንን ቦታ እድሜያችንን በወከለ ማንነታችንን በሚገልጽ ቦታ ባለመሆኑ መጥፎ ቦታ ላይ ከምንገኝ ጊዜያችን ከምናባክን ሁላችንም መንፈሳዊ በሆነ ፈጣሪ በሚያስገዛን ስጋችንን በሚያሸንፍ መንገድ መሆን እንዳለበት ለሁላችንም ባለኝ አቅም በእድሜም በምንም ሆነ እመክራቸዋለሁ። በመቀጠል ደግሞ የእምነታችን ከተለያየ ቦታ የሚመጡ አብዛኛውን ጊዜ አሁን እምነታችን ላይ ተጽዕኖ እየፈጠረ ያለው ነገር ቢኖር ከውጪ ያለው አካል አይደለም። ከውጪ ያለው አካል ውጫዊን ሊጎዳን የሚችለው ከውስጥ ያለውን መንፈሳዊ ጥንካሬ ማንም ሊያፈርስ አይችልም። አሁን አብዛኛውን ጊዜ ቤተክርስቲያናችንን እየጎዳ ወጣቶቻችንንም እየበተነ ያለው ወደ መጥፎ መንገድ እና ሀሳባችን እንዲበተን ሊያደርግ እየቻለ ያለው ነገር ቢኖር ከውስጥ ያለ ወጣቶቻችንን ያልተማሩትን ከውጭ ከጥግ ያሉ ሰዎችን በመሰብሰብ ወደ አልተገባ ሀሳብ ወደ አልተፈለገ ማለት ከቤተክርስቲያኑ አስተምሮት ውጪ በሆነ መንገድ እንደዚህ ናችሁ ያሉ በማይሆን መንገድ እያስረዱ ልጆቻችንን ከቤተ ክርስቲያን እያወጡ ነው እና ያንን ነገር ሁላችንም ተባብረን ካልተገባ መንገድ ብንመልሳቸው እና ወደ መንፈሳዊ ነገር ብንሰበስባቸው እላለሁ። ስለሰጣችኝ እድል አመሰግናለሁ። እግዚአብሔር ያክብርልኝ። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ መንፈስ ቅዱስ አሐዱ አምላክ አሜን። መላው ምዕመናን እንኳን ለእመቤታችን ለቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል በሰላም አደረሳችሁ እያልን እኛ በልማት ቀበሌ የምንገኝ ወጣቶች የጊዮርጊስ ዝክር ማህበር ወጣቶች እንግዲህ የእመቤታችን የቅድስት ኪዳነ ምሕረትን ዓመታዊ ክብረ በዓል ለማክበር እዚህ ተሰብስበናል። ማህበሩን ከተመሰረተ 1ኛ ዓመቱን እና ይሄ ደግሞ የምታዩት ትልቅ ድንኳን እንግዲህ ከግማሽ ሚሊዮን ብር በላይ በማውጣት አሰርተናል። እንግዲህ ዛሬ የድንኳኑም ምረቃ ነው። የማህበሩም ከተመሰረተ 1ኛ ዓመታችንን እያከበርን ነው። የእመቤታችንም የቅድስት ኪዳነ ምሕረት ዓመታዊ በክብረ በዓሏን ያከበርን እንገኛለን። እንግዲህ በአባቶችም ተባርከን ከፈጣሪም ያው እንግዲህ
በረከትን ለማግኘት የበረከት ስራ እየሰራ እንገኛለን። እንግዲህ ያው ማስተላለፍ የምንፈልገው መልእክት ወጣቶች ያው በቤተ ክርስቲያን ዙሪያ ያለውን ስራ እየሰራን ትልቅ በረከት ለማግኘት መትጋት መንቀሳቀስ መቻል አለብን። እንግዲህ ያው እንኳን ለእመቤታችን ለቅድስት ኪዳነ ምሕረት ክብረ በዓል በሰላም አደረሳችሁ አደረሰን እንላለን። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅድስት ኪዳነ ምሕረት በዓል በሰላም አደረሳችሁ እያልኩት በዛሬው ዕለት የተመሰረተው የቅዱስ ጊዮርጊስ ዝክር ማህበር አስመልክቶ ሁሉ ወጣቶች ተሰብስበው ዛሬ እያከበረ ይገኛል። እንደምታዩት ከጀርባችን የምታዩት ድንኳን ከግማሽ ሚሊዮን በላይ ገንዘብ ወጪ ተደርጎ የተዘጋጀ ሲሆን ዋናው ዓላማ ወጣቶች ካለባለ ቦታ ተሰብስበው መንፈሳዊ አገልግሎት እንዲሰጡ የተለያዩ ነገሮችን አድርጎ በረከት እንዲያገኙ ታስቦበት መላው ወጣት እዚህ ያለውን የአካባቢውን ተወላጅን ሌላ አካባቢ ያሉትንም አሰባስቦ እያካሄደ ይገኛል። ስለዚህ ሁሉም ወጣት የዚህ በረከት ተሳታፊ እንዲሆን ከልብ ወዳለው አመሰግናለሁ። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳሎ ተወከፈት ለጸሎትየ ወቃለ ጽራህየ ኩሎ እስመ ልበ አምላክ ርሩ በኀቤከ ሀሎ